ብላ መምረጧ የምትፈልገውን ነገር ማሳወቋ አልፎ ሄዶ ጎልድ ዲገር አልፎ ሄዶ ማቴሪያሊስት አልፎ ሄዶ ገንዘብ ፈልጋ ነው የምትሄደው የሚል ሳጥን ውስጥ ያስቀምጣታል ሶሳይቲ አፎርድ ስላላደረጋት ነው ያንን የሚያደርገው ብዬ ነው ማለት ነው እኔ ደግሞ አንድ ነገር ልንገርህ ባንዳንዶቹ ግን ፈጽሞ አሁንም ማለት ነው እኔ እንደውም ብዙ ጊዜ የምታዘበው ምንድነው እኔ አሁንም እያልኩ ያለሁት ሴት ልጅ ፕሮቫይድ የሚያደርግ ወንድ አታገኝ የሚለው ላይ አይደለም እሱን ጨርሻለሁ ዘግቻለሁ ማንኛውም ሰው የተስተካከለ ህይወት እንዲኖር ያስፈልጋል በተለይ ከሚወደው ሰው ጋር የተስተካከለ ህይወት ሲኖር ፒስ ነው በጣም አሁን የምንመለከታቸው ሀቁ ነጭ ሀቁ ግን የምንመለከተው መራጭና ተመራጭ ነገር ነው በቃ ማቴሪያሊስት ማለት ተመራጭ ናት እሷ የሆነ እንዲሆነ ትልቅ ነገር ያለው ሰውዬ ይመርጣል ማለት ነው ሶ ከሱ የተሻለ ነገር እሷም መርጣው ነው የሄደችው እንጂ እኮ ሌሎች ትልቅ ነገር መርጣው ሳይሆን ሊጫወት ነው ሌሎች ትልቅ ነገር የሌላቸው ሰዎች እኮ አሉ ዙሪያው አይ እሱ ከነሱን ስታገኝ ደግሞ ማለት ከሱ በላይ ደግሞ የሆኑ ሰዎችን ስታገኝ ደግሞ ነገ እነሱ ጋር ትደውልና ወይ ይደውሉላትና ትሄዳለች እሱ ነው እኔ የማልፈልገው አይደለም እሱ ይሄ የፍቅር ግንኙነት አይደለም ይሄ ተከፍሎ የመውሰድና ተከፍሎ የመውጣት ነው አሁን ማቴሪያሊስት ማለት እኮ ወለሱ አይደለም እናወራው እንደዛማ ወንዶችም ከፍዬ የማመጣቸውና ከፍዬ የምገዛቸው ወንዶችም አሉ ባለም አቀፍ ደረጃ ሶን ስራ ነው ያንን ስራ ዘርፍ አይደለም እናወራው ይሄ አሁን እንትኑን ተወውና ግን ጥሬ ሀቅ ክርክሩ ግን ምንድነው ማቴሪያሊስት ማለት ለኔ የሚገባኝ ነገር ማቴሪያሊስት ሲባል አሁን ለምሳሌ አፎሚያ አይደለችም ግን ማቴሪያሊስት ናት ካልኩኝ የሚገባኝ ምን ነው ነሽ ነኝ ብላለች ቅድም አልተማ ማቴሪያሊስት ማለት የሚገባኝ በማቴሪያል ማመን ማለት ነው ማቴሪያል ማለት በቃ የሚገባን ቁሳቁሶች ላይ ማመን በማቴሪያል ማመን ሳይሆን ከሰውየው የምጠብቃቸው የሆኑ ነገሮች አሉ ፕሮቫይድ እንዲያደርግ ኦፍ ኮርስ አው እንዴ ክፍተታችን ምን መሰለሽ አሁን መብለጥ የለበትም ነው የኔ ወይ ከግንኙነታቸው መብለጥ የለበትም ፕሮቫይድ ካላደረገ ይሄ ሰውዬ አይ በቃ አያስፈልገኝም ማለት የለባትም እሷም ፕሮቫይድ ማድረግ አለባት ምንድነው እሷ ፕሮቫይድ የምታደርገው እሺ ሪሌሽን መሄዷ አሁን እዚህ ጋር ክፍል ልነግርህ ነው አሁን አንተ እያሰብከው ያለኸው ሪሌሽንሺፕ ላይ ነው እሺ ግንኙነት ያድጋል ወደ ትዳር ያድጋል ብለን ካሰብን ትዳሩማ ከባድ ጉዳይ ነው ገና ሪሌሽኑ ተሰርቶ አይደል ትዳር የሚሆነው ሪሌሽን ላይ በሪሌሽንሺፕ ላይ የሆነ ሰው ምን ታመጣለች ነው አሁን እሷ ምን አላት እሺ አሁን እሷ ሪሌሽን የሚባል ጠረጴዛ አለ ያደርግ ተጠብቃለሁ አለች አይደል እሷ ምን ይዛ ነው የምትመጣው እሷ ጠረጴዛው ናት እኮ ጠረጴዛው ናት በዚህ አልስማም በፍጹም ቢኒ ሪሌሽንሺፕ እሺ እኮ ቆይ ላስረዳ ሪሌሽንሺፕ መጀመሪያ የሆነ ግንኙነቱ ስገባ ወደ ትዳር እንደሚያድግ ታስባለህ ተያያለህ ተጠናናለህ የሚሆንህ ከሆነ ወደ ትዳር እንደሚሄድ ነው የምታስበው አይደለ ሴቷ ልጅ ያንን ሰው ፒክ ስታደርገው ፕሮቫይድ ማድረጉን ከትዳር አንፃር ነው የምታየው ገባ ነገ አንድ ቤት ውስጥ ሆነን ስንኖር ይሄ ሰውዬ ቤቱን በምን ያህል መጠን መያዝ ይችላል እሷ ምን ይዛ መጣሽ ነው የሚጥያቄ እሷ ቤቱ ናት ቤቱ የምትሰራው እሷ ናት እሱ የሚያመጣው ነገር እኔ ልስራ አለ ሰውዬው የለውም ገንዘብ እኔ ልስራ አለ ወዳታለሁ አለ እኔ ቤቱን ልስራ አለ እሷ ማናት ሰራተኛ እሱ ዝም ብሎ ፕሮቫይድ አድራጊ ብቻ ያደርገው ማን ነው ነገ ላይ ያቺ ሴት እናት ናት ገባክ ልጆች እውነት የምሬ ነው ልጆች የምትሰጥህ እሷ ናት ቤቱ የምትሰራው እሷ ናት ልጆች በመስጠት ትልቁን ምስልክ እኮ ነሽ ግን ስራው አይቀራል ቀድሞ የነበረው ውበቷ ይቀራል ቀድሞ የነበረው ሰውነቷ ይቀራል ብዙ ነገሮችን ታጣለች ይሄም ሰውዬ ብዙ የሚያጣው ነገር አለ በጣም ብዙ ነገር ለምሳሌ ላይፉን ያጣል ከሷ ጋር ሲኖር የነበረውን ነገር መተው አለበት እሷ ሳልቶችም ላይፍ የላትም ነበር እሷ የሷ ምርጫ እኮ ብዙ ነበር መንቀሽቀሽና ላይፍ አይደለም አሁን ፕሮቫይድ በማድረግ አይደል ክርክራችን የተነሳው በቃ እኮ ላይፉን ፕሮቫይድ ያደርግ ግን እሷም ፕሮቫይድ የምታደርገው ነገር ሲኖር ነው ፕሮቫይድ ታደርጋለህ ብላ መጠየቅ ያለባት እሺ እኮ ፕሮቫይድ እያደረገች እኮ ነው ልጆች እየሰጠች ነው አባት እያደረገች ነው እሱም እኮ እንዴ እሱ አብሮ በመኖሩ ልጆቹ በመምጣታቸው እኮ እኩል አይደለም የሱም እኮ አስተዋጽኦ አለው የሚከፍሉት መስዋዕትነት እኩል አይደለም ወደ ጫፍ ሄዶ ልጆቹ የሷ ብቻ ናቸው ወደሚለው ሊመጣ ነው የሷ ብቻ ሳይሆን ልጆቹን ግን ወደ ጫፍ ከሄድን አይቀር አዳምና ሔዋን ጋር ብንሄድ ጥረ ብላ አንቺስ ልጅሽን በማህፀንሽ ተሸከሚ ምጥሽን አበዛዋል ያ ማለት ፈጣሪ ለሁላችንም ስራ ሰጥቶናል ስለዚህ ያንን ሮል ነው ቢል መካፈል ያላችሁ ቁጭ ፈጣሪ አዳምና ሔዋንን ሲያስወጣ አዳምን ይሄን አድርግ ብሎታል ሔዋንንም ይሄን አድርጊ ብሏታል ጥረሽ ግረሽ አትቢ አላለም ሚል የለውም ሲጀመር ጥሩ መብላት አለበት እሷ ፕሮቫይድ እንዲያደርግ ከተጠበቀች በወራባ ተሰቃይ ተብሏል እስኪ ያሳፍጡበት ምጥ ያስጨንቀህ ተብሏል ይሄኛው ጉዳይ ፈጣሪን እኛ አንጣለውም በቃ ሰጣይና አሁን ሰማኝ የመጣው ልክ ነበር አሁን ጥረግረ ብላ ተባላዳ ሔዋን በምጥሽ ጊዜ ትጨነቃለሽ አይደል በወራባሽ ጊዜ ጭንቅሽና በዛዋለሁ አይደል
እንደዚህ ተብሎ ይሄ ነርቸሪንግ የሚባለውን ሮል ተሳትፎበት እንደው መንፈሳዊ እንዳንሆን ብዬ ነው። ስለዚህ ልክ ያ የተሰጣት ምክንያቱ ምንድነው? የሴት ልጅ ጥራግራ አሁን እኮ ጥራግራ መብላት እኮ አቅቶን አይደለም አይደል? አሁን እኮ ማንም ያስተዳድረን አይደለም። አፎሚያንም ሉላንም ጠረጴዛ ላይ ማንም አይደለም ያስተዳድረን። የራሳችንን ቢል ችለን ነው እየኖርን ያለ ነው አይደለም? ግን መውለድ ይመጣል። ልጅህ ማሳደግ አለብህ። 6 ወር ታጠባለህ ልጅህን። አራስ ሆነ ትተኛለህ። ነፍሰ ጡር ሆነ እንደ ልብ ተንቀሳቀስህ አትሄድም። ቤት ውስጥ ባል የሚባለው ሰውዬ ቤት ውስጥ ሲገባ ምን ይበላል ትጨነቃለህ። ጠዋት ቁርስ ምን ይበላ ይሆን? ልብሱ ታጥቦለታል ወይ? ምናምን አይነት ነገሮቹ እኛ ወደነው የምናደርገው ነገር ሳይሆን ነርቸሪንግ የሚባለው የእናትነትና የሚስትነት ባህሪ ውስጣችን ስላለ አሁን እኔ በቤት ውስጥ ሰራተኛን ቁርስ ስሪልኝ ቤት ገብቼ እንደምበላው አይደለም የምበላው። ባለቤቴ ሲኖር ሌላ የምጨነቅለት ሰው አለ። የጣፈጠ ቁርስ ሰራችለት ወይ? ይሄንን ምግብ ይወደዋል ወይ? እና የመሳሰሉት ነገሮች ውስጥ ገባለሁ። ትንንሽ ዲቴል የሆኑ የባለ ህይወት ውስጥ ሊያስጨንቁኝ የሚገቡ ተፈጥሮ የሰጠችኝ ስለ የማይፈልጉ የማይወዱ የማያረጉ ሰዎች እንዳሉ ሁሉ ይሄ ግን ነርቸሪንግ ይሄ ላቪንግ የእናትነት ስሜታዊነት መንከባከብ አይነት እንትን ይኖራል የምታፈቅረውን ሰው ቤት ስታኖር አብረህ ስትኖር። ስለዚህ የኔ አቴንሽን ወደዛ ዳይቨርት እያደረገ ሲመጣ እኔ ልጅ ወልጄ ተኝቼ ቤት ውስጥ ለልጄ ዱቄት ወተት ስለመግዛት ከኔ ጋር መጥቶ የሚጨቃጨቀኝ አይነት ሰውዬ ከሆነ በነገራችን ላይ እርግጠኛ ሆኜ የምነግራችሁ ትዳር ውስጥ ፍቅር ብቻ አይደለም የሚያቆየው፣ መተሳሰብ፣ መተጋገዝ፣ መከባበር ነው ሊያቆየን የሚችለው። ነፍሰ ጡር ሆኜ በተኛሁበት ወይም አራስ ሆኜ በተኛሁበት አምጥቶ ፕሮቫይድ ማድረግ ያለበትን ነገር ፕሮቫይድ ማድረግ ባለመቻሉ እኔ ሼር እያረኩት ስለኖርኩኝ ያኛውን የልጅነት ባህሪውን ስላወጣሁበት ስቲል መጥቶ ልጅ የሚሆንብኝ ከሆነ የቤት ውስጥ ፍቅሩ አክብሮቱም እየቀዘቀዘ ነው የሚሄደው። ጫናውም ሴቷ ላይ የሆነ ነው የሚሄደው። አሁን ይልሽ እንትኑ እንትን አረግሽው። ስለዚህ እዛ ከመድረሳችን በፊት አሁን አንቺ ጫፍ ላይ ደረስሽ። ትዳሩ ላይ እሱ ላይ የማይወድሽ እየተሰራ ዛሬ ነው የሚሰራው። ብታስጨርሰኝ እነግርሃለሁ። አንድ ሰዓት ሆና እንዲገባለን ጊዜ እንዲገባ አይደል? ምንም አሁን ተመሳሳይ ነው እኮ እያወራ ነው። አንቺ ትዳሩ ላይ ሄደሻል። የኔ ግን ለመምረጥ ገና ሪሌሽን ላይ እያለ እየተሰራ ያለው አንድ ግንኙነት ላይ ወንዱ ፕሮቫይድ ማድረግ አለበት። ኦኬ እስማማለሁ፣ ማድረግ አለበት። እኔ የለበትም አላልኩኝም፣ ማድረግ አለበት። ሴቷስ ምን ይዛ ነው የምትመጣው? የማይገባኝ ቋንቋ ነው። ራሷን ይዛ ትመጣለች። ምን ማለት ነው ራሷን ይዛ? ምንም ሳይኖራት ትመጣለች። ያወራሁ ያለሁትን ብታስጨርሰኝ አሁን ዛሬ ላይ ዴት ሳረገው አይደለም 11 ሰዓት ተኩል ነው የምንመጣው። ዛሬ ላይ ዴት ማረገው ሰውዬ ነገ ላይ ባሌ ሆነው ነው ነገ ላይ የልጆች አባት የሚሆነው ነው። ስለዚህ ዛሬ ላይ በሪሌሽንሺፕ ውስጥ ሆነን ወይም ሪሌሽንሺፕ ከመጀመራችን በፊት የሚወስደው ኃላፊነትን አሳድጎት ነው ነገ አባት ሆኖ ያንን ኃላፊነት የሚወስደው። ዛሬ ላይ ያንን አይቼ መዝኜ የማልገባ ከሆነ ነገ ላይ የ4 ወር ነፍሰ ጡር ሆኜ ነው የ4 ወር አራስ ሆኜ የዱቄት ወተት መግዣ ብሎ ይጨቃጨቀኛል አልጋይ ላይ። እሺ የኔ ደግሞ አሁን ለምሳሌ እንገልብጠው። አሁን ለምሳሌ በነገራችን ላይ ተመልካቾችም እናንተም ተሳተፉበት። እኛ እየተጨቃጨቀ እናንተንም ለማጨቃጨቅ ነው። ሐሳብ ስጡበት ሁላችሁ። ለምሳሌ የተገላቢጦሽ ሆነ አይደለ? የለውም የሰውዬ ምንም ነገር፣ እሷ ፕሮቫይድ የምታደርገው ነገር አላት እንበል። ኢኮኖሚካሊ ስቴብል ናት፣ በቃ የተረጋጋ ላይፍ ነበራት። ከዛ ተተያዩ ነገር ሲገለበጥ መሆን ይችላል። እሱ ምንም ሳይኖረው ሪሌሽን ውስጥ መግባት ይችላል። በትክክል የቤቱን ሪስፖንሲቢሊቲ የሚወጣ ከሆነ አምጦ ወልዶ ልጅ የሚያሳድግ ከሆነ በጣም አመሰግናለሁ። እሺ አምጦ ወልዶ ግን ልጅ ማሳደግ አይችልም ወንድ ልጅ። እሱ ተፈጥሮ ነው። እሱ ከፈጣሪ ጋር እኛ ፈጣሪን እንደዚህ ያድርግ አንልም። እሱ እንዲሆነን አድርጎ ነው የሰጠን። ሴት ልጅ እንዲ በዚህ መልክ እንድታልፍ አድርጎ ሰጠ። ወንድ ልጅም በዚህ መልክ እንዲያልፍ አድርጎ ሰጠ። እና የእናንተን የምታልፉበትን መንገድ ለምን እለፉ ስንላችሁ ጎልድ ዲገር ትኑላችሁ። ማለፍ እኮ ፕሮቫይድ ማድረግ እኮ ነው። ሉላ ገንዘብ የለህም ቢኒያምን ያልፈልግም ካልሽኝ ጎልድ ዲገር ነሽ። አዎ በቃ ቢኒያም አልፈልግም ገንዘብ የለህም ካልሽኝ ሉላ ጎልድ ዲገር ነሽ። ከዚህ ውጪ ምን አማራጭ አለ? ሉላ አልፈልግሽም የኔ ታይፕ አይደለሽም ሸፋፋ ነሽ ካልከኝስ እሱም አይሆንም። እኔ ደግሞ የሆነ ስድብ ጎልድ ዲገር አይሆንም። የሆነ ነገር ነው አይሆንሽ። እኔ አሁን እምለው መሰለሽ በጥቅም እኔን የምትፈልጊኝ ከሆነ ፍቅሩ በኋላ ይመጣል። መጀመሪያ ይሄ ሰውዬ እንትን ይኖረዋል እንዴ የምትይኝ ከሆነ ኪሴን አይተሽ ከሆነ መጀመሪያ የቀረብሽኝ ከዛ በኋላ ጎልድ ዲገር ነሽ። ምንም ጥያቄ የለው። በቃ ስሙን ምንም በሉት ግን ያ ነው ትክክል እኮ ጎልድ ዲገር ነሽ ማለት ነው። እኔ ግን እኮ እየሰራም ያለው ለሱ እኮ ነው የምንጨቃጨቀው። በነገራችን ላይ ሁሌ እንትን የሚገርመኝ ነገር አለ። እንዲህ ሲሆን ሴቶችን ጎልድ ዲገር ነሽ ምናምን ብለው የሚጠሩ ሰዎችን በአብዛኛው አንድም ሀብታም ሰው ይቅርታ አድርጉልኝ ከገጠማችሁ እናንተ ንገሩኝ። አንድም ሀብታም ሰው አንድም ለሚስቴ ፕሮቫይድ ማድረግ አለብኝ ብሎ የሚያምን ሰው
እና እችላለሁ ፕሮቫይድ ማድረግ ብሎ የሚያምን ሰው አንድንም ሴት ጎልድ ዲገር ብሎ አይጠራት። ግን ከተማችን ላይ እኛው ራሱ የምናውቀው አሁን እንደውም ሜንስትሪም ነው ዩቲዩብ ላይ ነን ያለ ነው። ትልቅ ሰዎች ህጻናትም ይሰሙናል። እከሌ እንትና አንልም። እስኪ እንቁጠር በየእንትኑ እየሄድን የሀብታሞችን ቁጥር እንቁጠርና የሚገዟቸውን ሚስት እያላቸው የሚገዟቸው እነሱን አላለምኛ እሱን እኮ ነው ነው ወደ ቁም ነገር የሚያመራ ጥምረት ላይ ነው እያወራን ስለ ሪሌሽንሺፕ ነው የምናወራው። አንድ ሴት ነገ ላይ ባሌ ይሆናል አይደለም፣ ተመሳሳይ እኮ ይሄ አይደለም። ገንዘብ ተከፍሎክ ገንዘብ ስለሚከፈላት መታ አብራ ስጋዋን የምትሰጥክ ወይም ገንዘብ ስለከተከፈለው መጥቶ አብሮ የሚተኛ አብሮ የፍቅር ጊዜ የሚያሳልፍ ገንዘብ ስለተከፈላት መታ አብራ የምትተኛ አብራ የፍቅር ጊዜ የምታሳልፍ እሱ ሌላ የስራ ዘርፍ ነው። ያንን የስራ ዘርፍ ውስጥ አልገባንም። እሱ አይሻልም ብለሽ ነው ሪሌሽን እኔ እወደዋለሁ ብላ እድሜ ዘመኔን ከኔ ጋር ለመኖር የምታስብ ሴት ከዛ በኋላ ገንዘብ ግን የለውም የሰውዬ ስትለኝ ያቺኛዋ እንደውም አትሻልም ብላችሁ ነው? ያቺ ገንዘብ በቃ ገንዘብ ፈልጋለሁ ከሱ ጋር ዋን ናይት ብቻ የሆነ ነገር ነው የምፈልገው ብላ የመጣችሁ ሴትዮ ከዚህኛዋ ሴትዮ ምንም ለብሳ ቤት ውስጥ ነው የምትቀመጠው። ያቺኛዋን ዱርዬ ታደርጋታለች። ግን እቺኛዋ ራሷ ምን ትላለች? ምንም ነገር ስለሌለው ከዚህ ሰውዬ ጋር አልሆንም። በነገር ላይ ለአንተ ምን ነው የሚጠቅምህ? ይሄ ማሳባ አንተ የተሻለ ሰው እንድትሆን አንተ እውነት ለአንተ ምን ነው የሚጠቅምህ? ነገ ላይ ለኔ ምንም ነው የማይጠቅመኝ። ባይዘው ለምን መሰለሽ እኔ አሁን ይኸውልሽ ፕሮቫይድ የመጀመሪያው ነገር አስምረንበት አልፈናል አይደል? ወደ ኋላ እንመለስ። ፕሮቫይድ በማድረግ አምናለሁ። በቃ ሰው ፕሮቫይድ ወንድ ልጅ ፕሮቫይድ ማድረግ አለበት፣ ሚስቱን መንከባከብ አለበት። ምን ግን ሴቷ ደግሞ ማለት ነው ጎን ለጎን እኔ በጣም ነው ሁሉ ጊዜ አሁን ሰሞኑን እንደውም ሰሞኑን አንድ የሆነ ሾው ነው የሚባለው ፖድካስት አይደለም ሾው ነገር እየተመለከቱ ቲኔጀር ህፃናቶች ናቸው። ከዛ በኋላ ወንድየው ይመርጣል። ሙሉን አላየሁትም የተቆራረጠው ስለሆነ ከተሳሳትኩ ታረማለሁ። ከዛ ልክ እንደዚህ አይነት ኮንቨርሴሽን ነው አክቹአሊ ሶ ምን አይነት ወንድ ነው የምትመርጪው? ምንድነው የምትመርጪው? ምን ሲኖረው ነው ምናምን ይላታል። ጠያቂው ነው የሚላት ማለት ወንድየው ነው መሆኑ ነው። ከዛ እነዚህ ትንንሽ ልጆች ናቸው 19 20 ቢሆኑ ወይ 18 17 ቢሆኑ ነው። ከዛ በኋላ እኔ በሳምንት 600,000 ካልሰራ 700,000 800,000 ካልሰራ እኔ አብሬው አልሆንም ትላለች። ኦኬ መብቷ ነው ማለት ማንም አይከለክላትም። ከዛ ልጁ ምን ጥያቄ ጠይቃት? እሺ አንቺ ምን ይዘሽ ነው የምትገቢው? ራሴን ይዤ ከመጣሁ ምን ልሰጠው ነው? ምን አይነት ንግግር ነው ራሷን ይዛ መምጣት ማለት? ሰውየው ኤክስፔክት 2 ሚሊዮን 10 ሚሊዮን 1 ቢሊዮን ኤክስፔክት ይደረግብሃል እየተባለ እሷም ሰው ናት። አፍተር ኦል ፈጣሪ በአምሳሉን የፈጠረን ሁለታችን። እኔ ፕሮቫይድ ማድረግ ያለብኝ ነገር እንዳለ ሁሉ እሷ ደግሞ ፕሮቫይድ ማድረግ ከሌላት ኢት ኢዝ ኦኬ በቃ ከሌላት የላትም። ኖርማል ነገር ነው። ፕሮቫይድ ማድረግ ያለባት በገንዘብ ነው የኔን የምትተምነው ከሆነ እሷ የሚተመን ነገር ይኖራት ነው። የአይምሮ ጉዳይ ነው እኔ የምለው። ያ ማለት እኮ ራሴን ይዤ እመጣለሁ። አንተ 6 ሚሊዮን ስላለ እኔ ደግሞ 4 ሚሊዮን 2 ሚሊዮን 3 ሚሊዮን ይዣለሁ አይደለም። አይምሮዋ ላይ ግን መጀመሪያ ፕሮቫይድ የሚያደርገው ከሌለው ከሱ ጋር ሆናለሁ አልሆንም የሚል ጥያቄ ውስጥ የምትገባ ከሆነ ጎልድ ዲገር ናት መጀመሪያ። በቃ ለኔ እንደዛ ነው ማለት። በነገራችን ላይ መልእክቶች እየመጡ ነው። ቢኒ ወንድ ፕሮቫይደር ነው ተብለሃል። ድብድብ የሆነ ጣፋጭ ውይይት ሀሳብ ስጡበት ጋይስ፣ ሀሳብ ስጡ ከታች